Second off, the question I'll ask for you is, you believe in a New Testament canon? Vatican I and Vatican II didn't change. Why do you keep offering that to me? I believe that those are heretical councils. I'm not a... ዓለምን ጉድ ያሰኘው በሃርቫርድ ዩኒቨርሲቲ የተደረገ በፓስተርና በኢትዮጵያዊ ዲያቆን ምህረት መካከል የተደረገው ክርክር ነው። Your interpretation of the Bible is not lining up with the people that directly received the Bible. And you don't compile the canon of the New Testament, you know. ዓለምን ጉድ ያሰኘው በሃርቫርድ ዩኒቨርሲቲ የተደረገ በፓስተርና በኢትዮጵያዊ ዲያቆን ምህረት መካከል የተደረገው ክርክር ነው። ይኸውም በቅዱስ ቁርባን ላይ የተነሳው ጥያቄ ሲሆን ፓስተሩ በቅዱስ ቁርባን ላይ ያለውን ምልከታ የተሳሳተ ስለመሆኑም ያልጠበቀው ምላሽ ያገኘበትና መላው ዓለም የተቀባበለው እውነት ሆኖ የታየበት ዝግጅት ነው። እንሆ ይህንኑ ወደ አማርኛ የተቀየረውን ዝግጅት ወደ እናንተ እናቀርባለን። አብራችሁን ቆዩ። ይህ ፓስተር እንግዲህ እያቀረበ ያለው በነገረ ድነት ላይ ያለውን መረዳት ነው። ኢትዮጵያ አስቀድሞም ቢሆን እግዚአብሔር ለምስጢር አርጎ የለያትና በርካታ ቅዱሳን የሚገኙ ከመሆኑም ባሻገር ከአብራኳ የሚወጡ ልጆቿ ቅዱስ ቃሉ እንዲነገር ለስሙ ምስክር እንዲሆኑ በብዙ መልኩ ሲሰራ ይስተዋላል። በሃርቫርድ ዩኒቨርሲቲም የተስተዋለው ጉዳይ ይህ ነው። ይህ ፓስተር በበርካታ ስፍራዎች እየዞረ የመሰሉን ጥያቄም እየጠየቀ እንደዚሁም ደግሞ በርካቶችንም ደግሞ ምንም እንኳ ያልተማሩ ሰዎች ወይም ነገረ ድነት ያላወቁ ሰዎች ካለማወቅ ወደ ማወቅ በራሱ ሀሳብም ቢሆን የመለሰ መሆኑን ይኸው ዲያቆን ምህረት በቲክቶክ ዳግም ከመጣ በኋላ ይህ የተፈጠረውን ክርክር በመላው ዓለም መቀባበሉን ሰዎች መቀባበላቸውን ተከትሎ አድናቆት ስለሰጡት ሰዎች ምስጋና ባቀረበበት ዝግጅቱ ላይ የመሰከረው ምስክርነት ነው። ወደ ተነሳንበት ጉዳይ ስንመለስም ፓስተሩ የሃርቫርድ ዩኒቨርሲቲ መምህር ነው። ተማሪው ደግሞ ዲያቆን ምህረት ይባላል። የክርክራቸው መንስኤም በመግቢያችን ላይ እንደገለጽ ነው ፓስተሩ የጌታ እራት የኢየሱስ ክርስቶስ መታሰቢያ ምሳሌያዊ ህብስት ወይ ዳቦ እንጂ በትክክል የጌታ ስጋና ደም አይደለም፣ የምንድነው በኢየሱስ ለማመን በወሰንበት ቅጽበት ብቻ ነው፣ ሌላ ነገር አያስፈልገንም የሚል ትምህርት እያስተማረ ነው። ነገር ግን ዮሴፍን የማያውቅ ንጉሥ ተነሳ እንዲሉ ያላወቁት በርካቶች ከእውቀት ማይደራቸው የወጡ ከእውቀቷ ስፍራ የመነጩ እግዚአብሔር በምስጢር አድርጎ የጠበቃቸው በርካታ ሰዎች እንዳሉ ያላወቀው ፓስተር ይህኔ ነው ዲያቆን ምህረት ጥያቄ እንዲሰነዝርበትና የእስከዛሬ እውቀቱን ገደል የከተተበትን ሀሳብ ያቀረበው። ዲያቆን ምህረት ይቀጥላል። በእውነት ህብስቱንና ወይኑ የጌታ ስጋና ደም ነው እንጂ እንዴት ምሳሌያዊ ብቻ ነው ትላለ? ሐዋርያትም የቀደሙት ክርስቲያኖችም በእርግጥ የጌታ አካሉ በህብስት ውስጥ እንዳለ ነገር የሚያምኑት ምሳሌያዊ ህብስት ብቻ ቢሆን ኖሮ ቅዱስ ጳውሎስ ለቆሮንቶስ ሰዎች በጻፈው የመጀመሪያ መልእክቱ ምዕራፍ 11 ላይ ራሳቸውን ሳይመረምሩ ወደ ጌታ ስጋና ደም የቀረቡ ሰዎች እንደታመሙ አንዳንዶቹም እንደሞቱ ተናግሯል። ምሳሌያዊ ህብስት ብቻ ቢሆን እንዴት ይህ ሊሆን ይችላል ብሎ ክርክሩን ቀጠለም። ታዲያ ፓስተሩን ህብስቱ የምር የጌታ ስጋ ጽዋውም የጌታ ደም ነው ካልክ ከመስቀሉ በፊት ባለው ሐሙስ ከሐዋርያት ጋር ሳለ የራሱን ስጋ በላ ልንል ነው? አንዳቸውም በጌታ ወይም በሐዋርያት ጊዜ የነበሩ አይሁዶች እንዲያምኑ ነበር። ሰው እንዴት የራሱን ስጋ ይበላል በማለት ተቃውሞታል። ይህ ነው ምስጢርን ደብቆ ላዩን ብቻ አይቶ እግዚአብሔር ያረዳውን በስጋ የሚገለጥ እውቀት መንፈስ የራቀው ነፍስ የተለየው በድን ስጋዊ እውቀት ነውና ፓስተሩ ጥያቄውን ሰነዘረም። ፓስተርዬ እያለ ቀጠለ። ዲያቆን ምህረትም ሰው እንዴት የሌላ ሰውን ወይም የኢየሱስን ስጋስ ቢሆን ይበላል ብላ ተብሎ ስለታዘዘ እንጂ አለው። ይህ የሰው ትእዛዝ እንዳልሆነና በመንፈስ ቅዱስ በአባቱ በአብ በመንፈስ ቅዱስ
በቃል በወልድም ትእዛዝ እንጂ የተሰጠ መሆኑን ነገረው። ጌታን የተቃወሙ አይሁድም እኮ ያኔ እንዲሁ ነበር የሚሉት። በፕሮቴስታንትም እምነትና በአይሁድ እምነት መካከል ምንም ልዩነት የለም እኮ እንዲህ ነበር ያኔም ያሉት። ይህ እንበላ ዘንድ ሥጋውን ሊሰጠን እንዴት ይችላል? ዮሐንስ 6:52። እሱም በግልጽና በማያሻማ ቋንቋ ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በኋላይቱ ቀን አስነሣዋለሁ። ሥጋዬን እውነተኛ መብል ነውና ደሜም እውነተኛ መጠጥ ነውና አላቸው። ዮሐንስ ወንጌል ምዕራፍ 6:54 ላይ። በአይሁድ አስተሳሰብ ውስጥ የነበሩት ደቀ መዛሙርትም ይህ የሚያስጨንቅ ንግግር ነው፣ ማንስ ሊሰማው ይችላል አሉ። ብዙዎችም የክርስቶስ ተከታዮች ከመሆን ወደ ኋላ ተመለሱ። ዮሐንስ 7:60 እንግዲህ አይሁድ ተብለው የቀሩት እኚህ ወደ ኋላ የተመለሱት ናቸው። ፓስተሩም ይህ የአይሁዶች አስተሳሰብ ነው የደገመው። ኢየሱስ እንዴት የራሱ ሥጋ ይበላል እያለ እንደ ያኔዎቹ አይሁዶች እንደጨነቀው በሚያስታውቅ ሁኔታ ይንቆራጠጣል። በእርግጥም ሕይወት ሰጪ መንፈስ ያለበትን ሥጋ ስለሆነ እንጂ ጥቅም የማይሰጥ ተራ ሰው ሥጋና ደም ቢሆን ኖሮማ ራሱን ቢበላው ሌላውን ቢበላው እኩል የሚያሳቅቅ ነገር ይሆን አልነበረምን? መች የዘላለም ሕይወት የሚሰጥ ሰማያዊ መና ይሆን ነበር? ታዲያ በእነዚህ ምስጢራት መካከል ያለውን እውነት ወደ ኋላ ጥሎ ከሱ የራቀውን ዲያቆኑ አብራርቶ ሲናገር በአይሁድና በፕሮቴስታንቶች መካከል ያለው ልዩነት እንደሌለና ወደ ኋላ የመሸሽና በክርስቶስ ላይ የመሰናከል እውነት ይህ መሆኑን ለፓስተሩ አስረዳው። ታዲያ አይሁድና ክርስቶስ፣ ቅዱሳን ሐዋርያትና አይሁዳውያን በወቅቱ የነበራቸውን ምልከታ በሚመስል መልኩ ፓስተሩ ሲንቆራጠጥ ሲጨነቅ፣ ነገር ግን ዲያቆን ምህረት ካለበት ሳይናወጥ ባለበት ቆሞ እውነቱን ከምስጢር ጓዳው እያወጣ አምላክ የገለጠለትን ምስጢር የተረዳውን እውቀት እንዲህ ነው የገለጠለት። If it's just mere bread and wine, why is St. Paul saying he was killing good Christians that didn't examine themselves properly to become partakers? Why do you feel that? He said because some of you have not examined yourselves and are partaking unworthily, he says, some of you are sick and some of you sleep. This is in 1 Corinthians 11, meaning they died. They died from partaking unworthily. So if it's just mere bread and wine, why is St. Paul saying it's killing Christians? Excellent question. It's actually because people were not doing it.